መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል። ሐሳቡን በነጻነት የሚገልጹበት ሚዲያ። ጤና ይስጥልን ክቡራን አድማጮቻችን እንደምን አላችሁ? ይህ በየወሩ በመርሳ ከተማ አስተዳደር የመንግስት ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራም ነው። በዛሬ ፕሮግራማችን የምናቀርብላችሁ ሰሞኑን በተከሰተው የማርበርግ ቫይረስ ነው። ማርበርግ ቫይረስ ምንድነው? ምልክቶቹ ምንድናቸው? እንዴትስ መከላከል ይቻላል? ሕክምናውስ በሚለው ርዕሰ ጉዳይ ይሆናል። እስከ ዝግጅታችን ፍጻሜያችን አብራችሁን ቆዩ። Ethiopia has confirmed the death of 3 people who had contracted the Marburg virus. The country's health ministry said 3 additional fatalities were being investigated for a possible connection to the disease. ከሰሞኑ በሀገራችን በኢትዮጵያ በጂንካ ከተማ ስለመከሰቱ የምንሰማው ሄሞሬጂክ ፊቨር ምን አይነት በሽታ ነው? ሄሞሬጂክ ማለት የደም መፍሰስ ሲሆን ፊቨር ማለት ደግሞ ትኩሳት ማለት ነው። ስያሜው በጥቅሉ ከ20 በላይ በሚሆኑ ቫይረሶች አማካኝነት ለሚከሰቱና በዋናነት እነዚህን የደም መፍሰስና የትኩሳት ምልክትን ሊያሳዩ ለሚችሉ ህመሞች በጋራ የተሰጠ ስያሜ ነው። ከእነዚህ መካከል በሀገራችን ለተከሰተው ሄሞሬጂክ ፊቨር ምክንያት መሆኑ የሚታወቀው የማርበርግ ቫይረስ አንዱ ነው። የማርበርግ ቫይረስ በብዛት የሌሊት ወፍ ተብለው ከሚጠሩት የወፍ ዝርያዎች አልፎ አልፎም ከአንዳንድ የጦጣ ዝርያዎች ጋር ባለ ንክኪ ወደ ሰው ልጅ የሚተላለፍ ሲሆን አንድ ጊዜ ወደ ሰው ልጅ ከተላለፈ በኋላ ከአንድ ሰው ወደ ሌላኛው ሰው ደምን ጨምሮ ከተለያዩ የሰውነት ፈሳሾች ጋር በሚኖር ቀጥተኛ ንክኪ ይተላለፋል። ቫይረሱ ከሰው ወደ ሰው በትንፋሽ አማካኝነት ባይተላለፍም ነገር ግን በቫይረሱ የተጠቃው ሰው የተጠቀመባቸውንና ከሰውነቱ ፈሳሾች ጋር ንክኪ ያላቸውን እንደ ልብስ፣ መመገቢያ ያሉ ዕቃዎችን በመጠቀም ይተላለፋል። በዚህም ምክንያት በህመሙ ለተጠቁ ሰዎች እንክብካቤ ሲደረግ በጥንቃቄ ሊሆን ይገባል። ብዙ ሰዎች የሚበዙበትና መተፋፈን ያለበት እንደ የጋራ ትራንስፖርት መጠቀሚያዎች ያሉ ቦታዎች ለቫይረሱ መስፋፋት ትልቅ አስተዋጽኦ አላቸው። መተላለፉን ለመቀነስ እጅን በአግባቡ መታጠብ፣ አልኮልና ሳኒታይዘሮችን መጠቀም፣ ከሰውነት ፈሳሽ ጋር ንክኪ ሊኖራቸው የሚችሉ ዕቃዎችን አለመጋራት አስፈላጊ ነው። እንዲሁም በተመሳሳይ ሁኔታ በግብረ ስጋ ግንኙነት ጊዜ ቫይረሱ ስለሚተላለፍ እና በቫይረሱ የተጠቃ ሰው ሕክምና አግኝቶ ከዳነ በኋላ እንኳ እስከ ተወሰኑ ወራት ድረስ በሰውነት ፈሳሽ ውስጥ ቫይረሶቹ የመቆየት እድል ስላላቸው በግብረ ስጋ ግንኙነት ጊዜ መከላከያን መጠቀም ያስፈልጋል። በህመሙ የተጠቁ ሰዎች በአማካይ ለቫይረሱ ከተጋለጡበት አንድ ሳምንት በኋላ ጀምሮ ከፍተኛ የሆነ ትኩሳት፣ ብርድ ማለት፣ ቁርጥማት፣ ድካምና ራስ ምታት በማሳየት ህመሙ የሚጀምራቸው ሲሆን በእነዚህ ጊዜያት እንደ ኢንፍሉዌንዛ፣ ጉንፋን እና ወባ ካሉ ህመሞች መለየት አስቸጋሪ ሊሆን ይችላል። አንዳንድ ተጠቂዎች ላይ ሲብስም ደግሞ በቆዳ ላይ የሚወጣ ሽፍታ፣ በጣም ተደጋጋሚ የሆነ ማስመለስና ማስቀመጥ እንዲሁም ከአፍና ከአፍንጫ የደም መፍሰስና ደም የቀላቀለ ተቅማጥን ያስከትላሉ። ምልክቱ በታየባቸው ሰዎች ላይ ህመሙ ከጀመረ በ4 ቀናት ውስጥ ከሆነ ደምን ጨምሮ ከተለያየ የሰውነት ፈሳሾች በሚወሰድ ናሙና ፒሲአር በሚባል ምርመራ፣ ከዚያ በላይ ከሆነ ደግሞ ሴሮሎጂ በሚባል ምርመራ ህመሙ መኖርና ለመኖሩ ለይቶ ማወቅ ይቻላል። በተጨማሪም በደም ምርመራ ላይ የሚታዩ የነጭ የደም ሴሎችን የፕላትሌቶች መቀነስ፣ የተለያዩ በጉበት የሚመረቱ ኢንዛይሞች መጠን መጨመር፣ የኩላሊት ጉዳትን የሚያመላክቱ የአንዳንድ ንጥረ ነገሮች መጨመር እንዲሁም ከደም መርጋት ጋር የተያያዙ መዛባቶች ህመሙ ባለባቸው ሰዎች ላይ ሊታዩ ይችላሉ። ህመሙ መከሰቱ በታወቀባቸው ቦታዎች የመተላለፊያ መንገዶችን እና ምልክቶችን በሚገባ መረዳት፣ ምልክቶቹ ሊከሰቱ ደግሞ በፍጥነት ሕክምና እንዲያገኙ ማድረግ እንዲሁም ህመሙ የተገኘባቸው ሰዎች ለእነርሱ ብቻ የተለየ ክፍል ሕክምና መስጠት አስፈላጊ ነው። ከሚያስከትለው የደም መፍሰስ፣ ከፍተኛ ትኩሳትና የፈሳሽ ማነስ ምክንያት ደግሞ እንደ ኩላሊት፣ ጉበትና ሳምባ ያሉ የተለያዩ የሰውነት ክፍሎች ላይ ስራ ማቆምና አልፎም ሞትን የማስከተል አቅም አላቸው። በዚህም ምክንያት በህመሙ የተጠቁ ሰዎች የጽኑ ህሙማን ህክምና አገልግሎት ባለበት ተቋም እርዳታ እንዲያገኙ ማድረግ ያስፈልጋል። ይህ ባልሆነበትና ተገቢው ጥንቃቄ ባልተደረገበት ሁኔታ በህመሙ ከተያዙ ሰዎች እስከ 50% የሚሆኑት በህመሙ ምክንያት ሊሞቱ ይችላሉ። በህመሙ ምክንያት ህይወታቸው ላለፈ ሰዎች ደግሞ የቀብር ስነ ስርዓት በሚደረግበት ጊዜ በህይወት ወዳሉ ሰዎች እንዳይተላለፍ አስከሬኑ በባለሙያ እንዲዘጋጅ ማድረግና ከአላስፈላጊ ንክኪ መቆጠብ ያስፈልጋል። የጤና ባለሙያዎችም እንክብካቤ በሚያደርጉበት ወቅት ሙሉ የመከላከያ ዕቃዎችን ተጠቅመው ሊሆን ይገባል። ክቡራን አድማጮቻችን በወር አንድ ጊዜ በመርሳ ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራማችን የተከታተላችሁትን ይመስላል። በዝግጅታችን ላይ ሀሳብ አስተያየታችሁን በመርሳ ኮሙኒኬሽን የሶሻል ሚዲያ አማራጮች ላኩልን። በቀጣይ በሌሎች ፕሮግራሞች ዳግም እስከምንገናኝ መልካም ጊዜ
መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል። ሀሳቡን በነፃነት የሚገልጹበት ሚዲያ